ትራምፕ ስምምነቱን ይፋ አደረጉ። ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ነዳጅ ዘይት ለአሜሪካ ታስረክባለች። ትራምፕ እንደተናገሩት ይህ ነዳጅ ዘይት በገበያ ዋጋ ይሸጣል፣ ገንዘቡን እኔው ራሴ አስተዳድራለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ላይ እንደገለጹት የቬንዙዌላ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት ለአሜሪካ ለማስረከብ ተስማምቷል። ፕሬዝዳንቱ እንደገለጹት የእነዚህን የነዳጅ ዘይት በርሜሎች በመሸጥ የሚገኘውን ገቢ በአሜሪካ እጅ ይቆያል። ትራምፕ ሲገልጹ የቬንዙዌላ ጊዜያዊ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ከፍተኛ ጥራት ያለውና ማዕቀብ ተጥሎበት የነበረ ነዳጅ ዘይት ለአሜሪካ ለማስረከብ መስማማታቸውን ገልጸዋል። ይህንን በገበያ ዋጋ የሚሸጥ ሲሆን ገንዘቡን ለቬንዙዌላና ለአሜሪካ ህዝቦች ጥቅም መዋሉን ለማረጋገጥ እኔው ራሴ እንደ አሜሪካ ፕሬዝዳንትነት አስተዳድረዋለሁ ብለዋል። አክለውም የኢነርጂ ሚኒስትሩ ክሪስ ራይት ይህንን እቅድ እንዲያስፈጽሙ መመደባቸውን ገልጸዋል።